አርዕስተ ዜናዎቹን እነግራችኋለሁ። የብልጽግና አገዛዝ ከዩኒቨርሲቲ ታፍና ተወስዳ በደቡብ የተደፈረችን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። አገዛዙ በኢቢኤስ ቴሌቪዥን የተላለፈውን የተማሪ ብርቱካን ተመስገን ታሪክ ከዩቲዩብ ያስነሳ ሲሆን በአሁኑ ሰዓት በርካቶች እየተነጋገሩበት ይገኛል። በተለያዩ ጊዜያት በአማራ የማንነታቸው ምክንያት ከደምቢ ዶሎና ሌሎች ዩኒቨርሲቲዎች ታግተው የተወሰዱ ተማሪዎች ጉዳይ አነጋጋሪ ሆኖ የቀጠለ መሆኑ ከተራካሪ እስከ ጠቅላይ ሚኒስትሩ እንዲሁም ከመቶ አለቃ እስከ ፊልድ ማርሻሉ እየዋሹበት ያሉ ጉዳይ መሆኑ ተጨማሪ አነጋጋሪ ሆኗል። በዚህ ላይ ተጨማሪ አዘጋጅተናል። በአማራ ክልል የፋኖ ኃይሎች ያወጁት ዘመቻ አንድነት ተከትሎ ዛሬም ለስድስተኛ ቀን ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መቀጠሉ ታውቋል። የአማራ ፋኖ አንድነት በጎንደር ሰብሳቢ ሻለቃ ሀብቴ ወልዴ በበኩላቸው ወንጀለኛና አምባገነን ሲሉ የጠሩትን አገዛዝ በጀግንነት እያፈራረስ ነው እንገኛለን ሲሉ አስታውቀዋል። አገዛዙ ዛሬ በተለያዩ አካባቢዎች የድሮን ቅኝት እያደረገ መሆኑን የገለጹት ደግሞ የኢትዮኒውስ የመረጃ ምንጮች ናቸው። የክልሉ ወቅታዊ ሁኔታ በተመለከተም ሪፖርት አዘጋጅተናል። ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ በድጋሚ ገለጹ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ዛሬም ግልጽ አድርገዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስቧል ነው የተባለው። ይህ በዋናነት ኢትዮጵያን የተመለከተ ነው። በዝርዝር ነው ያለን። የኦጋዴን ነጻነት ግንባር ኦብነግ የኢትዮጵያ ፌዴራል መንግስት የሶማሌ ክልል የተፈጥሮ ሀብትን እየበዘበዘ ነው ሲል ወቀሰ። የኦብነግ ቃል አቀባይ የሆኑት አብዱልቃድር ሐሰን ሂምንጎም ወይም ደግሞ አዳኒ ሄርሞንጌ አብዱል ጀሊል ሾው በተሰኘ ፕሮግራም ላይ ቀርበው የክልሉን ሀብት በተለያዩ ኃይሎች እየተዘረፈ ይገኛል፣ አገዛዙ ሙሉን አላከበረም ሲሉ ከሰዋል። በዝርዝር ነው ያለን። የብልጽግና አገዛዝ የቤንዚን ችርቻሮ ዋጋ ላይ ከፍተኛ ጭማሪ ማድረጉ አነጋጋሪ ሆኗል። ቤንዚን የችርቻሮ ዋጋ ላይ የተጨመረው 11 ብር ሲሆን በዚህ ዓመት 3 ጊዜ በተደረገው የዋጋ ማሻሻያም ቤንዚን ላይ የ30 ብር ጭማሪ ታይቷል። መንግስት በአገሪቱ የነዳጅ እጥረትና የጥቁር ገበያ ንግድ በተፋፋመበት ወቅት የቤንዚን ችርቻሮ ዋጋ ላይ በሊትር እስከ 11 ብር ጭማሪ ማድረጉም በርካቶችን አስደንግጧል። ተጨማሪ አለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። የብልጽግና አገዛዝ ከዩኒቨርሲቲ ታፍና ተወስዳም በደቡብ የተደፈረችውን ወጣት ታሪክ እንዳይሰራጭ መከልከሉ አነጋጋሪ ሆኗል። አገዛዙ በኢቢኤስ ቴሌቪዥን የተላለፈውን የተማሪ ብርቱካን ተመስገን ታሪክ ከዩቲዩብ ያስነሳ ሲሆን በአሁኑ ሰዓት በርካቶች እየተነጋገሩበት ይገኛሉ። በተለያዩ ጊዜያት በአማራ የማንነታቸው ምክንያት ከደምቢ ዶሎ ታግተው የተወሰዱ ተማሪዎች ጉዳይ አነጋጋሪነቱ በመቀጠሉ ከተራካሪ እስከ ጠቅላይ ሚኒስትሩ ከመቶ አለቃ እስከ ፊልድ ማርሻሉ ውሸታቸውን እያሰራጩበት ከርመዋል። ባለፉት 5 ዓመታት ይህ ጉዳይ አነጋጋሪ የሆነ ሲሆን በትላንትናው ዕለት ደግሞ እንደ አዲስ የተነሳው በኢቢኤስ ቴሌቪዥን በቀረበው ፕሮግራም ምክንያት ነው። በትላንትናው ዕለት ኢቢኤስ ቴሌቪዥን በመዝናኛ ውድ ዝግጅቱ የወጣት ብርቱካን ተመስገን የህይወት ታሪክ ይዞ መጥቷል። በዚህ ታሪክ ውስጥ ወጣቷ ከድሃ ቤተሰብ ከአማራ ክልል ጎጃም ተነስታ ዩኒቨርሲቲ መማር ብትጀምርም ታግታ ተወስዳ የደረሰባትን አሰቃቂና የሰብአዊ ድርጊት ሰብሯት ለልመና መዳረጓን በኋላም ወደ አዲስ አበባ መጣ መለመን መጀመሯን ከዛ በኋላ በደቡብ ተደፍራ የወለደችው ልጅም የጤና መጓደል ያለበት መሆኑን በዚህም የተሻለ ህይወት ለምራት እንደምጥር በእንባ ታጅባ ስታስረዳ ታይታለች። ታዲያ ከጓደኞቿ ጋር የደረሰባትን አሰቃቂ ሁኔታ ወደ ህዝብ መድረሱ በብዙዎች ዘንድ ጉዳዩ እንደ አዲስ አጀንዳ አድርጎታል። አገዛዙ ደግሞ ይህን ስርጭት ምክንያቱ ማድረግ ከኢቢኤስ ቴሌቪዥን የዩቲዩብ ቻናል ሀሳቡና አጠቃላይ ቀረጻው እንዲወርድ አድርጓል። ነገር ግን ብዙዎቹ ይህንን ጉዳይ እየተቀባበሉት ይገኛሉ። ተማሪዋ በደረሰባት ችግር ምክንያት ያሳለፈችውን ህይወት እያለቀሰች ስታስረዳ ታይታለች። እንዲሁ ነው ሁለት አባለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም በእነዚህና መሰል የአማራ ተወላጅ ተማሪዎችና መሰል እህት ወንድሞች ላይ የተፈጸመው ዘግናይ ወንጀል በሰዓቱ አነጋጋሪ የነበረ ሲሆን
ዋነኛ የጉዳዩ ተዋናይ ሆኖ የተሳተፈው አገዛዙ የተለያዩ መረጃዎችን ሲያሰራጭም ነበረ። የዛኔው የአብይ አህመድ አፈቀላጤና የኮሚኒኬሽን ኃላፊ ንጉስ ጥላሁን ጥር 13 2012 ዓ.ም በኢቲቪ ቀርበው መግለጫ በሰጡበት ወቅትም እንዲህ ብለው ነበረ። 21 ሴቶችንና 6 ወንዶችን በድምሩ 27 ተማሪዎች ውስጥ 21 ተማሪዎች ከእገታ አስለቀናል። ተማሪዎቹ በጤና በሰላም ከቤተሰቦቻቸው ጋር ተገናኝተዋል። ቀሪዎቹ 6 ተማሪዎችን ለማስለቀቅ ከፍተኛ ርብርብ ላይ ነን ነበር ያሉት። የልጆቹም ህይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይህንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸውም ለሀገራቸውም በህይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች፣ ከአካባቢው ወጣቶች፣ የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። ምንም እንኳን አፈቀላጤውን ቢሉም ከቤተሰቦቻቸው የተቀላቀሉም ሆነ በሰላም የተለቀቁ አንድም ተማሪዎች በሰዓቱ አለመገኘቱ አፈቀላጤው ሀሰተኛ እንደሆኑ በሰዓቱ መነጋገሪያ ሆነው ነበር። በሌላ ቀን የቀውሱ ሊቀመንበርና ሀገሪቱን በእንደዚህ አይነት መድሎና ዘር መሰረት ያደረገ ጥቃት የሚንጧትና የሀገሪቱ መሪ አብይ አህመድ በፓርላማ ቀርበው ጥር 21 ቀን 2012 ዓ.ም ለተወካዮች ምክር ቤት ማብራሪያ ሲሰጡም ተማሪዎቹ የሉም መታገታቸውን እንጂ እኔ አግኝቻለሁ ያለ አካል አላገኘንም። እስካሁን መከላከያም በስፍራው በሚያደርገው ጠንካራ ኦፕሬሽን አንድም ስፍራ የተጎዳ ወይም የተሰዋ ሰው ማግኘት አልተቻለም። እኔ እገታውን ፈጽሜያለሁ ብሎ ኃላፊነት የሚወስድ ራሱን የገለጸ የተደራጀ አካልም የለም። እናም ተማሪዎች ሁሉም በማለት ገልጸው ነበር። በሌላም ቀን እኒሁ ዋሾ ጠቅላይ ሚኒስትር ስልካቸው የሚያሳየው ሲግናል አለም አንድ ጎጃም ያሳያል፣ ይንቀሳቀሳሉ፣ ማየት አልቻለም። በሌላ ጊዜ ደግሞ ወደ ውጭ ሀገር ሄዶ ሊሆን ይችላል በማለት ተናግረው ነበር። እኒሁን ጠቅላይ ሚኒስትር ሀሳብ ተከትሎ 17 ሰዎች የደንቢ ዶሎ ተማሪዎችን በማገት ፍርድ ቤት ቀርበው እንደነበርም ይታወሳል። ባለፈው ጥቅምት 2017 ደግሞ የሁሉም ፍጅት መሪና በጦር ኃይላቸው ጭምር ንጹሃን በማስደፈር በማስገደል በማስረሸን ከምድር እስከ ሰማይ የጠቃላይ የፍጅት ማሽኖችን በመጠቀም የሚታወቁት ፊልድ ማርሻል ብርሃኑ ጁላም በዚህ ጉዳይ ላይ እንዲህ ብለው ነበር። እኔ ያለኝ መረጃ ይሄ ነው። የት ገቡ? አሁን እየፈለግናቸው ባህር ዳር ነበሩ የታፈኑ ልጆች። አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅ እኛ። ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው። ከደንቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎችን ያፈነው በትግል ስሙ ፕላን ቢ ያለው ኃይል ነው የሚሉትና ይህ ፕላን ቢ ያለው ኃይል ነው የሚሉት ኃይል ደግሞ የፋኖን የሸኔ በግልጽ ያላብራሩትና አንዱን ሀሳብ ከሌላው የሚያቀላቅሉት ጫላን ከአሸናፊ የሚያሰባጥሩት ፊልድ ማርሻሉም በአሁኑ ሰዓት ተማሪዎቹም የት እንዳሉ እናውቃለን፣ አሁን ላይ መረጃውን መናገር አልፈልግም በማለት እንዲሁ ተናግረዋል። ታዲያ አገዛዙ ሰራዊት አሰማርቶ ሴቶችን በደቦ የሚደፍርበት እንዲሁም በሌላ መንገድ የገቡበትን እየተከታተለ ለወሊድ የገቡትን ጭምር በድሮን በተኙበት ከነጨቅላ ህጻናት የሚረሽንበት አልፎም ተርፎም በግላጭ የኛ ወንዶች የሚደፍሩት ሴቶችን ነው፣ የእናንተ ሴቶች የተደፈሩት በወንዶች ነው፣ በሌላ ሊደፈሩ ይችላሉ በሚል በፓርላማ ጭምር የሚናገርበት ነው።